السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري يمن ملكته الشيخ محمد بن عبد الوهاب رحمه الله تعالى كتاب التوحيد ولتنيا درساتنا نميونو تنانت ያየነው ሙቀዲማውን ነበር። ከኪታቡ እንዲሁም ከኪታቡ አዘጋጅ ጋር በተያያዘ አንዳንድ ነጥቦችን አይተናል። ዛሬ ቀጥታ ወደ ኪታቡ እንገባለን ማለት ነው። ከዛ በፊት ከኪታቡ ጋር በተያያዘ የተወሰነች ነጥብ ለማንሳት ሼኹ ረሂመሁላህ ልክ አዲስ እንግዳ የሆነ አመለካከት ይዘው እንደመጡ የሚከሷቸው ሰዎች ብዙ ሰው በሌሎች ተሞልቶ ስለሆነ ይሄን ነገር የሚያስተጋባው ኪታቦቻቸውን ገለጥ አድርጎ እንዲታዘብ በሌሎች ጭፍን ተከታይ ሆኖ የሌሎች ሐሳብ ምርኮኛ ከመሆን ወጥቶ ራሱ ቢታዘብ ይሄ ክስ ከእውነት የራቀ እንደሆነ በቀላሉ ማስተዋል ይችላል። ለምሳሌ ያክል በዚህ ኪታብ ላይ በእያንዳንዱ ርዕስ ስር የቁርአን አንቀጾችን በሰፊው ይዘረዝራሉ። ከዚያ ሐዲሶች ከዑለማ ንግግር ደግሞ በጣም ጥቂት ጣል ያደርጋሉ። የሳቸው ንግግር ከተባለ እዚህ ውስጥ የሚጠቀሰው በየርዕሱ መጨረሻ ከርዕሱ የሚወሰዱ አንኳር ነጥቦች ፊሂ መሳኢል እያሉ ያሰፈሯቸው ናቸው። ከዛ ውጪ የሳቸው ንግግር አይደለም። የቁርአን አንቀጾች ሐዲሶች የቀደምት ዑለማ ንግግሮች ናቸው ያሉት። በርካታ የቁርአን አንቀጾች አሉ፣ ከመቶ አንቀጽ በላይ ተሰብስበዋል። ሐዲስም ላይ እንደዚሁ በርከት ያሉ ከመቶ በላይ ተሰብስበዋል። የሱሐባ ንግግሮች እንደዚሁ በርከት ያሉ፣ የታቢዒዎች እያሉ ይጠቅሳሉ። ስለዚህ እንግዳ ነገር የለውም ማለት ነው። طيب ቀጥታ ወደ ኪታቡ እንግባ። ቢስሚላሂ الرحمن الرحيم እጅግ በጣም ርህሩህ እጅግ በጣም አዛኝ በሆነው በአላህ ስም ምን እንጀምራለን የሚለውን ታሳቢ እናደርጋለን። እዚህ ላይ የለም። ምንድነው የምንጀምረው? ቢስሚላህ እንደምንልበት ቦታ ተቅዲር ታሳቢ የምናደርገው ይኖራል። ከምግብ በፊት ቢስሚላህ ስንል መመገቤን በአላህ ስም እጀምራለሁ እያልን ነው። ወደ መስጂድ ስንገባ ቢስሚላህ ስንል መግባቴን እያልን ያለነው። ቁርአን እየቀራን ከሆነ ንባባችንን እያልን ነው። ሌሎችም ቦታዎች የበስመላ ፋይዳው ሁለት ነው። አንደኛው የአላህን በረካ መሻት ነው፣ የሱን ስም በማውሳት በረከቱን መፈለግ ነው። ሁለተኛው ደግሞ እገዛውን መፈለግ ነው። ሼኹ ኪታባቸውን ቢስሚላሂ الرحمن الرحيم ብለው ጀምረዋል። አንዳንድ ኑስኻዎች ላይ ተጨማሪ ቃላት ያጋጥማሉ። ምን የሚል? ለምሳሌ وبه نستعين وعليه نتوكل። አንዳንዶች ላይ الحمدلله وصلى الله على محمد وعلى آله وسلم ሌሎችም እናገኛለን። ነገር ግን والله اعلم እነዚህ በሌሎች የተጨመሩ ይመስላሉ። ሼኹ በርካታ ኪታቦቻቸውን በበስመላ ይጀምራሉ። አንድ ኪታብ ሁለት ኪታብ አይደለም። በርካታ ኪታቦቻቸው ቀጥታ በስመላ ቢስሚላሂ الرحمن الرحيم የሚለውን ካሰፈሩ በኋላ ወደ መልእክታቸው ይገባሉ። በብዛት ያለ ነው። ምናልባት አንዳንዶች ወድቆ ይሆን ሙቀዲማ መግቢያ ኹጥበት الحاجة አስፍረው ቀርቶ ይሆን እያሉ የሚያነሱት አለ። ምንም እንደዚህ አይነት ግምት ለመገመት የሚያበቃ አይደለም። ምክንያቱም አንድ ቦታ ሁለት ቦታ ሳይሆን በተለያዩ ኪታቦቻቸው በዚህ መልኩ ተጉዘዋል። ይሄ አካሄድ ደግሞ አንደኛ ቁርአን ውስጥ የሚገኝ ነው። ከ114 የቁርአን ምዕራፎች ውስጥ ከአንድ ምዕራፍ ውጪ 113ቱ በበስመላህ ነው የሚከፍቱት። እንደዚሁም በበስመላህ መክፈት የቀደምት የመልእክተኞች ሱና ነው። ኢነሁ ሚን ሱለይማን ወኢነሁ ቢስሚላሂ الرحمن الرحيم ደብዳቤ ጽፈው ማለት ነው። በዚህ መልኩ ቢስሚላሂ الرحمن الرحيم ብለው ነው የሚከፍተው የሚላል።
ከቀደምት ዑለማዎችም ውስጥ ኪታቦቻቸውን ኹጥበት አልሓጃ ሳያሰፍሩ ቀጥታ በበስመላ ይጀምሩ አሉ። ለምሳሌ ኢማሙ ማሊክ ሌሎችም ሊጠቀሱ ይችላሉ። እሺ ይሄን እንደ መግቢያ ካነሳን ቢስሚላሂር ረህማኒር ረሂም ኪታቡ ተውሂድ የተውሂድ መጽሐፍ التوحيد አንድ ማድረግ አንድ አድርጎ ማመን ማለት ነው እንጂ አላህን እኛ አይደለንም አንድ የምናደርገው እሱ በራሱ አንድ ነው። ስለዚህ በጌትነቱ አንድ አድርጎ ማመን በአምላክነቱ እንደዚሁ በስሞቹ በመገለጫዎቹ አንድ አድርጎ ማመን ሲባል የሚፈለገው በእኛ በኩል የሚጠበቀውን ማስገኘት የሚጠበቅብንን ለመጠቆም ነው የተውሂድ መጽሐፍ። وقول الله تعالى كف ያለው ጌታ አላህ እንዲህ ይላል وما خلقت الجن والانس الا ليعبدون አንዴ ቃል በቃል ተርጉሜ ወደ ማብራሪያ ከተቀለልኩ በኋላ ነው መመለሰው። وما خلقت الفتركم على الله الجن جنوችን والانس ሰዎችንም አልፈጠርኩም الا ليعبدون እንዲያመልኩኝ እንዲገዙኝ ቢሆን እንጂ። وقوله ولقد بعثنا አንዳንድ ቃላት ልዩነት ሊኖረው ይችላል እጃችሁ ላይ ከያዛችሁት ብዙ ያሳስባችሁ ዋናው መልእክቱ እስካለ ድረስ ልዩነቶች የሚመጡት ወይ ቀደም ባለው ዘመን በሕፍዝ ይዛሉ ኪታቦችን ከሕፍዛቸው ሲጽፉ ሊሆን ይችላል ወይም ደግሞ በማተሚያ አይደለም የሚጻፈው በእጅን የሚጻፈው የሆነ ሰረዝ ደለዝ ሊያጋጥም ይችላል። በተለያየ ምክንያት መጠነኛ የቃላት ልዩነት ብዙ ኪታቦች ላይ ያጋጥማል። ይሄ ላይ ብቻ አይደለም ሌሎችም ኪታቦች ላይ መልእክት የሚቀይር ልዩነት ከገጠማችሁ ማለፍ አያስፈልግም። ከዛ ውጪ ይሄን ያስታውሰኝ ምንድነው وقوله تعالى የሚል አለ አንዳንዱ ላይ አንዳንዱ ጋር ደግሞ የለም። وقوله እንዲህም ማለቱ ነው ولقد بعثنا برغتم لكنال على الله في كل امه በእያንዳንዱ ህዝብ ውስጥ ልከናል رسولا መልእክተኛን ان يعبدوا الله አላህን ተገዙ የሚል አሲዘን አላህን እንዲገዙ واجتنبوا الطاغوت ጣዖትን ራቁ የሚል አሲዘን ልከናል። በእያንዳንዱ ህዝብ ላይ መልእክተኛ ልከናል። የጋራ መልእክታቸው አንድ ነው ان يعبدوا الله واجتنبوا الطاغوت አላህን አምልኩ አላህን ተገዙ ጣዖታትን ራቁ። وقوله وقضى ربك ጌታህ አዘዘ ወሰነ ألا تعبدوا እንዳትገዙ እንዳታመልኩ إلا إياه እሱን እንጂ። ስለዚህ ምን አወጣን መላእክት የለም ነብያት የለም ጅኖች የሉም ወልዮች የሉም ማንም ነከሌን ግን ማስገባት ይቻላል የሚል የለም። አላህ ምን እያለ ነው وقضى ربك ጌታህ አዘዘ ألا تعبدوا እንዳትገዙ إلا إياه እሱ ሲቀር እሱ ብቻ ሲቀር አላህ ብቻ። وبالوالدين إحسانا በወላጆችም ላይ መልካምን እንድትውሉ ለወላጆች መልካምንም እንድትውሉ إما يبلغن በሚደርሱ ጊዜ عندك ካንተ ዘንድ الكبر እርጅናን በሚደርሱ ጊዜ أحدهما አንዳቸው أو كلاهما ወይም ሁለታቸውም فلا تقل لهما አትበላቸው ኦፍን ኦፍ እጭ አትበላቸው ولا تنهرهما አትገላምጣቸውም وقل لهما ለነሱም በላቸው قولا كريما لينا የለሰለሰን መልካም ንግግር ተናገራቸው በዛ መልኩ አናገራቸው። واخفض لهما ዝቅ አድርግላቸውም እነዚህ ላይ ኖሩ ይችላሉ ከብዙዎቻቸው አለ طيب واخفض لهما ዝቅ አድርግላቸውም جناح الذل የመተናነስን ክንፍ የሰው ልጅ ክንፍ የለውም ራስን ዝቅ አድርግ ነው ሰበር አድርግ من الرحمة كزنة هنا የመተናነስ የመዋረድን ዝቅ አድርግላቸው ጎንህን ዝቅ አድርግ ምቹ አድርግ ራስህን وقل رب ارحمهما ጌታዬ ሆይ እዘንላቸውም በል كما ربياني صغيرا ልጅ ሆኜ ሳለ እንደተንከባከቡኝ እንዳዘኑልኝ እዘንላቸው በል። وقوله
ወዕቡዱላህ አላህን ተገዙ ወላ ቱሽሪኩ አታጋሩ ቢሂ በሱ ሸይአን ምንንም አታጋሩ ማጋራት ማለት ምንድነው ይሄ ነገር የኔ ነው ስል የራሴ ነው ስል የተጋራ የለም የሁለታችን ነው ሲባል ሽርክና ያለ የለም እዚህ ቦታ ላይ መጋራት ማለት እንደዚህ ነው አንድ ዒባዳን ልክ ለአላህ እንደምንሰጠው ለፍጡር ከሰጠን መጋራት ተፈጸመ ማለት ነው መጋራት ተፈጸመ ማለት ይሄን ማንሳት ያስፈልገው ለምንድነው አንዳንድ ሰዎች ሽርክ ማለት አላህን ጥሎ ፍጡሩን መገዛት ይመስላቸዋል እንደዛ አይደለም ሽርክ ማለት አላህን ይዞ ጨምሮ ሌሎችን መጣራት ነው አላህን ይዞ ከዛ ሌሎችን መጨመር ነው ማጋራት ማለት ልጆች ቁርአን ወይም ኪታብ አንድ ሼክ ላይ በጋራ ሆነው ይቀራሉ ሸሪካዎች ናቸው ይባላል አንድ ስራ ላይ ሰዎች በጋራ የሆነ በሽርክና ይሰራሉ ሸሪካዎች ናቸው ሽርክና ይባላል ይሄ ነው አንድ ዒባዳ ለፈጣሪም ለፍጡርም ከተሰጠ ማሻረክ ማለት ይሄ ነው ሶላታችን ልክ ለአላህ እንደምንፈጽመው ለፍጡር ካደረግነው ማሻረክ ተገኘ ማለት ነው ተፈጸመ ማለት ነው ልክ እንደዚሁ ሌሎችም ዒባዳዎች ላይ ዱዓ ዒባዳ ነው ነብዩ ሰለላሁ ዐለይሂ ወሰለም الدعاء هو العباده ብለዋል ዱዓ ተማጽኖ ዒባዳ ነው ብለዋል ስለዚህ ይሄንን ዱዓ ዒባዳ ነው ሲሉ ምን ይያሉ ነው የፈጣሪ ሐቅ ነው ይያሉ ነው ያሉት ሰዎች ልክ ጌታቸውን ያ ረብ አንተ ይህን ጭንቅ አንሳልኝ ሐሳቤን አስገልልልኝ ብለው እንደሚለምኑት ከዚያ ደግሞ ሼኾችን ወልዮችን ነብያትን በተመሳሳይ ጊዜ ቢጣሩ እያሻረኩ ነው ያሉት ማለት ነው በመንደን በዛ የዱዓ ዒባዳ ይሄንን ዒባዳ ልክ ለአላህ እንዳደረጉት ለፍጡር አደረጉ ማለት ነው ሌሎችም ዒባዳዎች ላይ እንደዚሁ ምንድነው ይሄ መነሻ የሆነን ወዕቡዱላህ አላህን ተገዙ ወላ ቱሽሪኩ አታጋሩ ቢሂ በሱ በማን በአላህ አታጋሩ ሸይአን ምንንም ትልቅም ይሁን ትንሽ ማለት ነው ሷሊህም ይሁን ጣሊህ ማለት ነው የትኛውንም አካል በአላህ ላይ እንዳታጋሩ ሸይአን የሚለውን ተመልከቱ ነብይ ሲቀር አልተባለም ወልይ ሲቀር አልተባለም ሸይአን ምንንም እንዳታጋሩ በሱ ላይ وقوله قل بل تعالوا نو بلاچو ለነብዩ ሰለላሁ ዐለይሂ ወሰለም ነው አትሉ ልተርክላችሁ ልንገራችሁ محرم ربكم ጌታችሁ እርም ያደረገውን حرام ያደረገውን عليكم በእናንተ ላይ እንደዚሁም ያዘዘባችሁንም አላ ተሽሪኩ እሱም ላታጋሩ ነው ቢሂ በሱ በአላህ ሸይአን የሚለውን እንደዋዛ ዝም ብለን ምንም ቢሆን የትኛውም ነገር ቢሆን ብለን አንለፈው የትኛውም ካጽናፍ እስከ አጽናፍ ያለ የትኛውም ፍጡር በዚህ ውስጥ ሊገባ ይችላል ሸይአን በሚለው ቦታ ላይ የተከበረ መልአክን እናምጣ መልአክም ቢሆን መልእክተኛም ቢሆን ወልይም ቢሆን የትኛውም ቢሆን በሱ ላይ ማንንም እንዳታጋሩ ወቢልዋሊደይኒ ኢህሳና በወላጆችም ላይ መልካምን ዋሉ ወላ ተቅቱሉ አውላደኩም እነዚህ ተጨማሪ ነገሮች ላይኖሩ ይችላሉ አንዳንድ ኑስኻዎች ላይ ዋና ለተጠቀሰው ርዕስ محل شاهد ማስረጃ የሚሆነው ክፍል ብቻ ተቆርጠው እናገኛቸዋለን አልአያ እያሉ ያልፋሉ ወይም ሐዲስም ከሆነ አልሐዲስ ብለው ያልፋሉ አንዳንዶቹ ደግሞ ሙሉን ያስቀምጣሉ وبالوالدين احسانا በወላጆችም ላይ መልካምን ዋሉ የመጀመሪያውም ላይ እዚህም ላይ وبالوالدين ካለ በኋላ ምን ይላል ኢህሳናን ምን አይነት ኢህሳን ልክ ነው የትኛውም አይነት ኢህሳን እዚህ ውስጥ ይገባል ማለት ነው መልካምን ዋሉ ካነጋገር እንዲሁም ውለታ ከመዋል ከጎናቸው ከመቆም የትኛውም ነገር አብሮ ይካተታል ولا تقتلوا اولادكم ልጆቻችሁን አትግደሉ من املاق كدهنت ፍራቻ የተነሳ نحن نرزقكم እኛን ምን ለግሳቸው واياهم እነሱንም ልጆቹንም ولا تقربوا الفواحش بالغناዎችን አትቅረቡ ما ظهر منها ከነሱ ግልጽ የሆኑትንም وما بطن سور የሆኑትንም ከሰው በሰው የማይታዩትንም ጭምር ولا تقتلوا النفس
ነፍስንም አትግደሉ التي ያችን ነፍስ حرم الله እርም ያደረጋትን የማትደፈር ያረጋትን إلا بالحق بحق ቢሆን እንጂ ማለት እርምጃ ይወሰድባት ዘንድ የሸሪዓ ፍቃድ ባለበት ቦታ ቢሆን እንጂ ነፍስ ያጠፋ አግብቶ የሚያውቅ ሰው ዝሙት ከፈጸመ የመሳሰሉት ذلكم ይሃችሁ የተዘረዘረው ወصاكم به እሱ አደራ ያለባችሁ ነው ጌታችሁ لعلكم تعقلون تገነዘቡ ዘንድ ታውቁ ዘንድ ولا تقربوا مال اليتيم يتيمن ገንዘብ አትቅረቡ إلا بالتي هي أحسن መልካም በሆነችው መንገድ ቢሆን እንጂ ማለት ለምሳሌ ገንዘቡ ተቀምጦ በዘካ እንዳያልቅ የየቲም ስለሆነ ዘካ አይቀርለትም በየጊዜው እየተነሳ እየቀነሰ የሚሄድ ከሆነ ሊጎዱ ስለሚችሉ ወኪል የሆነ ሰው ምን ያደርጋል ንግድ ላይ እንዲውልላቸው ያደርጋል ንብረቱ እየጨመረ ይሄዳል ማለት በመልካም መንገድ ቢሆን እንጂ ወይም ደግሞ ሰውየውም ሊበላ ይችላል ሊጠቀም ይችላል ሌላ ርዕስ ላይ ምናየው ይሆናል طيب ልቀጥል إلا بالتي هي أحسن በመልካም መንገድ ቢሆን እንጂ حتى يبلغ أشده ጥንካሬው ብርታቱ እስከሚደርስ ማስተዋል የሚችልበት ማገናዘብ የሚችልበት እድሜ ላይ እስከሚደርስ ድረስ وأوفوا الكيل سفرن ሙሉ والميزان ميزاننم بالقسط بتككل لا نكلف نفسا الناس قددم إلا وسعها يچلوتوان ያከል እንጂ وإذا قلتم ስትናገሩ ጊዜ በሰዎች መካከል ፍርድ ብትሰጡ فاعدلوا ፍትሃው ይሁኑ ولو كان ذا قربى ዘመዳችሁ እንኳን ቢሆን ወላጅ እንኳን ቢሆን ልጅ እንኳን ቢሆን ولو كان ذا قربى በዚህ ዘመን ያለንበትን የምናውቀው ነው የሁለት ሰዎች ጠብ ምክንያቱ እንኳን በቅጡ ሳይለይ ከጀርባ ብሔራቸው ይጠናና በዚህም ሰዎች ይሰለፋሉ ከዚያም የቡድን የብሔር ግጭት ያደርጉታል እውነተኛ ችግር እኮ ሲገጥም ማንም ከጎን የለም ውሸት ነው ይሄ ግን እንስሳዊ ባህሪ ነው ሰውኛ ባህሪ አይደለም ነገ يوم القيامه يوم يفر المرء من اخيه የተባለው ከወንድሙ ሰው ይሸሻል ከናቱ ይሸሻል አይደለም በቋንቋ የሚመስለው ጋር አብሮ ሊቆም ቀርቶ እዚህ ግን ቋንቋ ያየ ሰፈር ያየ አካባቢ ያየ ከኋላም ይሰለፋል እስላማዊ አደራ ምንድነው واوفوا الكيل والميزان بالقسط طيب على فلو واذا قلتم فاعدلوا ስትናገሩ ፍትሃዊ ሆኑ ولو كان ذا قربى የዝምድና ባለቤት እንኳን ቢሆን وبعهد الله اوفوا بالله ቃል ኪዳን ሙሉ ذلكم ይሃችሁ የተዘረዘረው وصاكم به አደራ ያለባችሁ መልእክት ነው لعلكم تذكرون تجسسوا زند تستولوا زند وأن هذا صراطي يهي من قدينه بلاتشو مستقيما قد على سيهون فاتبعوه تكتلوا تم ولا تتبعوا السبل من قدوا جنات تكتلوا من قدوا عندنا يحق ودانا سبل يتفات من قدوا جن بزناتشو الناس تكتلوا فتفرق بكم عن سبيله ከቀጥተኛው መንገድ ያስወጣችኋል ይገነጥሏችኋል ذلكم وصاكم به لعلكم تتقون ይሃችሁ ተጠነቀቁ ዘንድ ጌታችሁ አደራ ያለባችሁ መልእክት ነው ይላል እነዚህ ሱረቱል አንዓም ከ151 እስከ 153 የሰፈሩ መልእክቶች ናቸው قال ابن مسعود رضي الله عنه عبد الله بن مسعود እንዲህ አሉ من اراد يفلج سو أن ينظر لملكة يفلج سو إلى وصية محمد ود محمد أدرا نزازي من ملكة يفلج سو صلى الله عليه وسلم التي يأتي وصية أدرا عليها خاتمه بس علي ما اهتماتشو يعرفباتي هنا الجل أدراتشو من ملكة يفلج سو فليقرأ يقرأ قوله تعالى يمكتلوني الله النجر قل تعالوا أتلوا ما حرم ربكم عليكم ألا تشركوا به شيئا إلى قوله اسكملوا وأن هذا صراطي مستقيما يسلفنا شو عن قصوش
የነዚህ መልእክቶች ክብደት ለመጠቆም ፈልገው ነው በዚህ መልኩ የገለጹት وعن معاذ بن جبل رضي الله عنه قال كمعاذ تيزو الله يودد لاچونا እንዲህ አሉ كنت رديف النبي صلى الله عليه وسلم ከነብያችን ጋር ረዲፍ ማለት አንድ እንስሳ ላይ አብሮ ሲቀመጡ መፈናጠጥ አንዳንድ ቦታ ላይ ይሄ ቃል አልተለመደም አንድ አህያ ላይ ሁለት ሰዎች ቢቀመጡ ተፈናጠጡ ወይም ከኋላ ያለውን አፈናጠጠው ይባላል ከሳቸው ጋር ተፈናጥጬ ነበር አንድ ላይ ሆኜ ተቀምጬ ነበር አህያ ላይ على حمار فقال لي لني قال يا معاذ هو يالو أتدري توقالهن ما حق الله يا الله حق من እንደሆነ على العباد በባሮቹ ላይ وما حق العباد የባሮችም حق መብት ምን እንደሆነ على الله بالله ላይ توقالህ ወይ قلت الله ورسوله أعلم الله እና መልእክተኛው ያውቃሉ አልኳቸው قال በዚህን ጊዜ አሉ فإن حق الله وإن حق الله على العباد በባሪያ ላይ ያለው በባሮች ላይ ያለው የአላህ حق أن يعبدوه ሊያመልኩት ሊገዙት ነው ولا يشركوا به شيئا በሱ ላይ ምንንም ላይ ያጋሩ وحق العباد على الله ባሮች ደግሞ በአላህ ላይ ያላቸው حق መብታቸው ألا يعذب لا يقطعنው من لا يشرك به شيئا በሱ ላይ ምንም ያላጋራን ላይ ቀጣነው قلت يا رسول الله يا الله መልእክተኛ ሆይ አልኩኝ أفلا أبشر الناس ሰዎችን አላበስምን ታዲያ ይሄ ትልቅ ነገር ነው ለምን ለሰዎች አልነግርም አልኳቸው قال በዚህን ጊዜ አሉ لا تبشرهم አታበስራቸው فيتكلوا እዚሁ ላይ ይጠለጠላሉና ማለት ሌሎች ግዴታዎችን ሐላፊነቶችን ከመወጣት ሊዘናቁ ይችላሉ ይሄን አስገኝተናል ብለው اخرجاه ዘግበውታል ሁለቱ ዘግበውታል ማንና ማን في الصحيحين بخاريና ሙስሊም ውስጥ ሁለቱ صحيح كتابዎች ውስጥ ዘግበውታል طيب ወደ ሐዲሱ ማብራሪያ ወደ ባቡ ማብራሪያ ከመመለሴ በፊት የመጨረሻው ነጥብ اخرجاه في الصحيحين ወይም ደግሞ የሚመስሉ ቃላት ሼኹ ካስቀመጡ ሐዲሱ صحيح ነው ሲሉ ቡኻሪና ሙስሊም የዘገቡትንም ቡኻሪ ብቻ የዘገቡትንም ሙስሊም ብቻ የዘገቡትንም በዚህ መልኩ የሚገልጹበት አለ የተለየ ያስቀመጡት ምን የላቸውም ቃል የላቸውም ይሄን ስል ማለት የፈለኩት ይሄን ነው ብለው አልገለጹም ሶሒህነቱ ላይ ነው ትኩረት ያደረጉት طيب ወደ ባቡ ወደ ተወሰነ ማብራሪያ አስከትላለሁ እሺ እንደምናየው ኪታቡ ተውሂድ የተውሂድ ምዕራፍ ነው የሚለው የተውሂድ ምዕራፍ ይሄ የተውሂድ ይሄ ኪታብ በውስጡ 67 ርዕሶች አሉት 67 ይሄን ስንጨምር ባብ ይያሉ የጀመሩባቸው ማለት ነው እዚህኛው ላይ ግን ባብ የሚል አልገለጹም ስለዚህ እንደ ሙቀዲማ ነው ያስቀመጡት ወይስ ራሱን ችሎ ልክ እንደሌሎቹ ባቦች ነው ርዕሶች ነው የተቀመጠው የተለያየ ሐሳብ ያስቀምጣሉ والله اعلم እንደ አንድ ባብ እንዳስቀመጡት ፍንጭ አለ ጥቆማ አለ الدرر السنيه ላይ የራሳቸው ንግግር ይሰፈራል እዛ ላይ በኪታቡ ተውሂድ ሁለተኛ ባብ ላይ እንደዚህ ያስፈር ያለው ብለው ይናገራሉ ከዚህ ቀጥሎ ያለውን ባብ ስለዚህ ሁለተኛ ባብ ካሉ ያንኛውን ይሄ የመጀመሪያ ባብ እንደሆነ ሙቀዲማ ሳይሆን ራሱን የቻለ ባብ እንደሆነ ጥቆማ እናገኛለን ማለት ነው ሁለተኛ የባቡ አቀራረብ በራሱ ከሌሎች ርዕሶች የተለየ አይደለም የቁርአን አንቀጾችን አሰፈሩ ከዛ ኢብኑ መስዑድ ረዲየላሁ ዐንሁ ንግግር አስቀመጡ ከዛ ሐዲስ አሰፈሩ ሌሎችም ርዕሶች ላይ በዚህ መልኩ ነው የሄዱትና ራሱን ችሎ አንድ ባብ አድርገው እንዳስቀመጡት ጥቆማ እናገኛለን ማለት ነው ከዚህ ውስጥ የዚህ ርዕስ ዋና መልእክት ጭብጡ ምንድነው ማስተላለፍ የፈለጉት ከተባለ بيان حكم التوحيد وتأكيد أهميته የተውሂድ حكم ግልጽ ማድረግ የተውሂድ حكሙ ምንድነው አንገብጋቢነቱን አሳሳቢነቱን ግልጽ ማድረግ ይሄ ነው ትኩረት ያደረጉበት ማለት ነው በዚህ ስር ስንት ማስረጃ ጠቅሰዋል 7 ንሱሶችን ጠቅሰዋል
አምስት የቁርአን ክፍሎችን አስቀምጠዋል የቁርአን ክፍሎችን አንድ አثر አስቀምጠዋል አثر የሱሐባ ንግግር ከዛ አንድ ሐዲስ አስቀምጠዋል ወደ ዝርዝር ስንገባ የመጀመሪያው وما خلقت الجن والانس الا ليعبدون ጅንንም ሰውንም እኔን እንዲገዙኝ እንጂ አልፈጠርኩም ይሄ እስላምን ልዩ የሚያደርግ መልእክት ነው ማለት ምንድነው የሰው ልጅ እና ጅን የመገኘታቸው ዓላማ ግልጽና ቀጥተኛ በሆነ ቃል ሰፍሮ እናገኛለን በዚህ መልኩ ሌላ ቦታ እንደዛ አይገኝም ሰዎች እንዲሁ ይኖራሉ የወረሱት እምነት ስላላቸው ይወራረሳሉ ይቀባበላሉ እዚህ ጋር ግን የሰው ልጅ የጅን መገኘት ዓላማ ለዓላማ ነው የተገኘ ነው ምን ማለት ነው ሃይማኖት የትርፍ ጊዜ ኃላፊነት እንዳልሆነ እንወስዳለን የመገኘታችን ዋና ዓላማ ነው ዱንያ ላይ የመገኘታችን ዓላማ ዋናው ነው ዋና ከሆነ እንኳን አይደለም መለኮታዊ ትእዛዝ ሆኖ ቀርቶ የሰው ልጅ እርስ በርሱ እንኳን ልጁን የሆነ መልእክት አስይዞ ልኮት ሲዘገይበት ሲወጣ ኳስ እየተጫወተ ቢያገኘው ምንድነው የሚሆነው የሚሰጠው ነገር አለ የሚያስተላልፈው ነገር ከዓላማው እንደወጣ ነው ولله المثل الاعلى الله سبحانه وتعالى ሰዎችንም ጅኖችንም ያስገኘበት ዓላማ አለ ከዚህ ዓላማችን አንፃር የቆምንበትን ሁኔታ ማየት ነው ምን ያህል ቀርበት አለን ምን ያህል ርቀት አለን ሌላ ከዚሁ ምን ወስደው وما خلقت الجن والانس الجن ጅን ለምን ቀድሞ ተጠቀሰ ከፊል ዓሊሞች ምን ይላሉ ቀድሞ ስለተፈጠሩ ይሄን ለመጠቆም ነው ይላሉ አብረን ምን ወስደው ጅኖችም ልክ እንደ ሰዎች የተክሊፍ ኃላፊነት እንዳለባቸው ኃላፊነት እንደተጫነባቸው ዝርዝሩ ሊለያይ ይችላል መሰረታዊ ነጥቡ ግን አንድ እንደሆነ ከዚህ እንወስዳለን ማለት ነው وما خلقت الجن والانس الا ليعبدون እንዲገዙኝ እንጂ አልፈጠርኩም ይህንን ليوحدون ብለው ተርጉመውታል ኢብኑ አባስ رضي الله عنهما አላህን በብቸኝነት እንዲያመልኩ እንጂ ለሌላ አልተፈጠሩም ሰዎችም ጅኖችም የመገኘታቸው ዓላማ ይሄ ነው ሁለተኛ አንቀጽ የሰፈረው ولقد بعثنا في كل امه رسولا ان يعبدوا الله واجتنبوا الطاغوت በርግጥም በእያንዳንዱ ህዝብ ላይ መልእክተኛ ልከናል የመልእክተኞቹ ዓላማ አንድ ነው መሰረታዊ ዓላማ ዝርዝር ሸሪዓ ከዘመን ዘመን ከህዝብ ህዝብ ከሀገር ሀገር ልዩነት ሊኖረው ይችላል የሶላት የጾም የዘካ የጧሃራ ህግጋት አፈጻጸም ሁኔታዎች ልዩነት ይኖራቸዋል መሰረታዊ ጭብጡ ግን አንድ ነው አንድ ቀደም የተጠቀሰው የተፈጠርነው አንድ ነው ዓላማው وما خلقت الجن والانس الا ليعبدون ሁለተኛ ደግሞ እዚህ ጋር እንደተጠቀሰው ان يعبدوا الله واجتنبوا الطاغوت አላህን ተገዙ ጣዖታትን ራቁ ተውሂድ ማለት ነው ሁሉም ላይ መልእክተኛ ተልኳል في كل امه የሚለውን በተመለከተ በሁሉም ኡማ ላይ ኡማ ማለት ምንድነው እንደየአገባቡ የተለያየ ትርጓሜ ያለው እዚህ ቦታ የተፈለገው في كل جماعه በሁሉም ህዝብ ላይ ማለት ነው በሁሉም ስብስብ ላይ መልእክተኞችን ልከናል እንደ ቦታው ከዚህ ውጭም ኡማ የሚለው ሌሎች ትርጉሞችን ይዞ ሊመጣ ይችላል ለምሳሌ ያከል ኡማ ማለት الامام القدوه አራያ ምሳሌ መሪ ማለት ሆኖ ይመጣል ان ابراهيم كان امه ابراهيم امه ነበር ምን ማለት ነው ኢማም ነበር ቁድዋ ነበር አራያ ተምሳሌት ነበር እንደዚሁም ኡማ የሚለው አልሚላ الدين እምነት ሆኖ ይመጣል ሃይማኖት ለማለት አንዱ ቃል ምን ያህል በየቦታው የተለያየ ትርጓሜ ይዞ እንደሚመጣ ተመልከቱ ሃይማኖት የሚለውን ይዞ ሊመጣ ይችላል بل قالوا إنا وجدنا آباءنا ይልቁንም አሉ እኛ አባቶቻችንን አግኝተናል على امه امه على امه امه ማለት እዚህ ምንድነው على مله በሃይማኖት ላይ በሆነ እምነት ላይ አግኝተናቸዋል ስለዚህ በዛ እምነት ላይ ነው የምንከተለው የምንጓዘው ይላሉ وإن على آثارهم مهتدون ይላሉ ኡማ እዚህ ቦታ ላይ ሚላ
ዲን ሆኖ መጣ ማለት ነው ኡማ ዘመን የሚል ትርጓሜ ይዞ ይመጣል وقال الذي نجا منهما ከሁለት ውስጥ አንዱ የተረፈው እንዲህ አለ وذكر بعد امتين بعد امتين كأمة በኋላ አስታወሰና ኡማ ማለት بعد زمنين ማለት ከሆነ ዘመን በኋላ አስታወሰ ከዛም انا انبئكم بتاويله فارسلون ከዩሱፍ ጋር የተያያዘ ነው ኡማ ህዝብ ላይ ሳይገደብ ሰዎች ላይ ሳይገደብ እንዳጠቃላይ የፍጥረታት ስብስብ ማለት የሚል ትርጓሜ ይዞ ይመጣል ቁርአን ላይ ምን ይላል وما من دابة في الارض በምድር ላይ ምንም አይነት ተንቀሳቃሽ የለም ولا طائر በራሪዎችም እንደዚሁ يطير بجناحيه በሁለት ክንፎቹ የሚበር ሆነ الا امثالكم ይላል እንደናንተው አምሳያ ኡመቶች ቢሆኑ እንጂ ይሄ የሌሎችንም ፍጥረታትን ኡመት እያለ ጠራቸው የፍጥረት ስብስብ ሆነ ማለት ነው ሌላም ትርጉም ሊነሳ ይችላል ዋናው መጠቆም የፈለኩት ነገር አለ እዚህ ጋር ያለው ጭብጥ አገባቡ ላይ ያለው እኛ የሚያስፈልገን ولقد بعثنا في كل امه رسولا في كل امه እዚህ ቦታ ምን ላይ ተፈለገው ለእያንዳንዱ ህዝብ ነው ነገር ግን እንዲህ አይነት እንደያገባቡ እንደ አውዱ ሌሎች ትርጓሜዎችን እያያዘ መምጣቱ በአሁኑ ሰዓት እዛም እዚህም አንዳንድ የምትሰማ ጩኸት አለች የቁርአን ሙፈሲሮች አያስፈልጉንም ቁርአን በራሱ የተብራራ ነው حتى የነብዩ ሰለላሁ ዐለይሂ ወሰለም ማብራሪያ እንኳን አያስፈልገንም ይያሉ ነው ከዛ ግን እሱ ሊያብራሩ ይነሳሉ እንዲህ አይነት መልእክቶች እንዴት አድርገው ነው የሚተረጉሟቸው እነዚህ እንደፈለጉ ሊጫወቱ ነው የሚፈልጉት እነዚህ መልእክቶች ከጥንት ጀምሮ ሲወርድ ሲዋረድ ግልጽ ተደርገው ነው የመጡት حتى ሚለይ የሚመስለን ሐሳብ እንኳን ቢያጋጠመን የሚቃረን አይደለም ያለው እነዚህ ግን እንዲህ አይነት ነገሮችን በራሳቸው መንገድ እየተነተኑ ራሳቸውም ጠፍተው ሌሎችንም ሊያጠፉን የተነሱት طيب ዋናው ርዕሳችን ስላልሆነ ወደ ቀጣይ እንለፍ እዚህ ጋር في كل امه رسولا በእያንዳንዱ ህዝብ ላይ መልእክተኛ ልከናል ይላል ኢትዮጵያ ላይ የተላከው መልእክተኛ ማን ነበር በየትኛው ዘመን ቻይና ላይ አፍሪካ ላይ ግሪክ ላይ የሚመስል ጥያቄ ሊያነሱ ይችላሉ ሰዎች እንዲህ አይነት በጅታ አምሮአች ላይ በጅቢል ቦታ ልንሰጠው አይገባም የተናገረው አላህ Subhanahu Wa Ta'ala ነው ምን ሲል ولقد بعثنا في كل امه رسولا በእያንዳንዱ ህዝብ ላይ መልእክተኛ ልከናል ስለዚህ የሰው ልጅ ታሪክ ጥቂት መቶ ዓመታት እንኳን ቢመለስ ብዙ ቦታዎች ብዙ ታሪኩ ያልተቀመጠ ህዝብ አለ ታሪክ የለውም ሳይሆን ያልተሰነደ ያልተጻፈ የተሰነዱትም የሚያተኩሩት ምንድን ላይ ነው የጎላ ተጽዕኖ ያላቸው የሀገር መሪዎች አዝማቾች የመሳሰሉት ላይ ነው ነብያት በማህበረሰቡ ላይ ቦታ የሌላቸው ሊሆኑ ይችላሉ በምን ምክንያት ህዝብ ካልተቀበላቸው በቅርብ የሚመጣ ሐዲስ አለ ነብዩ ሰለላሁ ዐለይሂ ወሰለም ከመልእክተኞች ውስጥ አንድ ሰው ብቻ የተከተለው አለ ሁለት ሰው ብቻ የተከተለው ምንም ያልተከተለው ሰዎች ታሪክ ሲጽፉ መነጋገሪያም የሆኑ ክስተቶችን እየጠበቁ ነው ምንም ሰው ካልተከተለው ቦታ አይሰጡትም ማለት ነው እኛ መረጃ አልደረሰንም ብለን እዚህ ቦታ ላይ ነብይ ያልተላከ እዚህ ጋር አልደረሰ ይሆን እንዴ መረጃዎች የሚደርሱት አብዛኛው እዚህ አካባቢ የተጠቀሱ ናቸው አይነት ሸይጣናዊ የሆነ ብጅታ እንዳይለበት ቦታ ለነሰጠው አይገባም ከዛ ውጪ ግን አንዳንድ ታሪኮች ሌሎች ሀገራት ላይ ራሱ ብንመለከት የነብይ ጽንሰ ሐሳብ እነሱ ውስጥ እንዳለ የሚያመላክታል ለምሳሌ ሶቅራጥስ የሚባለው ሰው ነብይነትን የሞገተበት ሁኔታ አለ የሱን ነብይነት እንተውና የነብይ ጽንሰ ሐሳብ እንዳለ እንረዳለን አካባቢው ላይ ቢኖር ነው እኮ ይሄን እየሞገተ ያለው አይደል እንዴ ሐሳቡ ስላለ ነው ሌሎችም ጋር እንደዚሁ እናገኛለን ስለዚህ አይኛ መረጃ ስላልደረሰን ብለን አንጠራጠርም የተናገረው አላህ Subhanahu Wa Ta'ala ስለሆነ ማለት ነው طيب ከዛ ውጪ ሌሎችም ይሄንኑ የሚጠቁሙ መረጃዎች አሉ አላህ Subhanahu Wa Ta'ala إن أرسلناك بالحق بشيرا ونذيرا እኛ በሐቅ ልከናል አብሳሪና አስጠንቃቂ አድርገን وإن من أمة ከህዝብ ውስጥ አንድም የለም إلا خلا فيها نذير መልእክተኛ ያለፈባቸው ቢሆን እንጂ ይላል መልእክተኞች ያለፉባቸው ቢሆን እንጂ
ያለ መልእክተኛ የቀረ የለም ባይሆን አንድ መልእክተኛ ተልኮ የዚያ መልእክተኛ መልእክት እየደበዘዘ ሌላ መልእክተኛ እስከሚላክ ክፍተት ሊኖር ይችላል ቅሬቱ አለ በርከት ያሉ ሰዎች ግን ምን ሊሆኑ ይችላሉ ሊጠሙ ይችላሉ طيب ወደ ቀጣዩ እንለፍ وقضى ربك እዚህ ላይ አንቀጾቹ መጣለህ አንዲት አንቀጽ ቀደም ተከተሉን አንተ ጋር ካለው ልዩነት ሊኖረው ይችላል እዚህ ማለት ነው وقضى ربك ጌታህ ወሰነ አዘዘ ألا تعبدوا إلا إياه وبالوالدين إحسانا እሱን እንጂ እንዳትገዙ በወላጆችም ላይ መልካምን እንድትሉ የወላጆች ሐቅ ምን ያህል ከባድ እንደሆነ ይሄ አገባቡ ብቻ ይጠቁማል እንዴት ከተውሂድ ቀጥሎ ነው ያስቀመጠው አላህ Subhanahu Wa Ta'ala ከራሱ ሐቅ አስከትሎ የወላጆችን ሐቅ ማስቀመጡ የነገሩን ክብደት ነው የሚያሳየው ምን ያህል ከባድ እንደሆነ ሌላው ቀርቶ ወላጆች ግድፈት እንኳን ቢኖራቸው አስተዳደግ ላይ ችግር እንኳን ቢኖር ሰው የማህበረሰብ ውጤት ይሆናል በብዛት እንደ ማህበረሰብ የወረሱት ሰዎች ሌላ ቦታ ያለ አስተዳደግን ሲመለከቱ የኔ አባት እኮ እንዲህ ነበር የኔ እናት እኮ እንዲህ ነበረች የኛ እኮ አስተዳደግ ሊል ይችላል ብዙ ነገር የኡነትም ችግር ሊኖር ይችላል ከባባድ ለማውራት የሚከብዱም ነገሮች ሊኖሩ ይችላሉ ነገር ግን ሐቁን ባዶ ያደርገው የፈለገ እስከ ጥግ ቢበድሉን ያ በደላቸው በአላህ ከመካድ የበለጠ አይደለም በአላህ እንኳን ክደው ሙሽሪኮች እንኳን ሆነው ካፊሮች እንኳን ሆነው ሐቃቸው አይቋረጥም ሐቅ አለ ይለያል ነው እንጂ መጠኑ ሐቅ አላቸው ጎረቤትን በተመለከተ እንኳን ወላጅ ጎረቤት እንኳን ሙስሊም ያልሆነ ጎረቤት የጉርብትና ሐቅ አለው አይደል ሙስሊም ያልሆነው እንኳን ጎረቤት የጉርብትና ሐቅ አለው ወላጅ ሲሆንስ የመገኘታችን ሰበብ ነው ስለዚህ ሐቁ የጠነከረ ነው ሼክ ኢብኑ ባዝ ረሂመሁላህ አንድ ሴት አባቷ ብልግና እንደፈጸመባት እንደደፈራት አነሳችላቸው ለመስማትም የሚሰቀጥጥ ነው ለማውራትም የሚከብድ ነው የሚጨንቅ ነው በርግጥ በዚህ ዘመን አሁን ብዙ ነገሮች ጆሮአችን ለምደዋል ዋናው ማንሳት የፈለኩት ከዚህ በኋላ የሱ ሐቅ አለብኝ ወይ ብላ ጠየቀቻቸው አው ሐቅ አለብሽ አሏት ሱብሃንአላህ ባይሆን እንዲህ አይነት ችግር ይታይበትን ሰው ከዚህ በኋላ ያላችሁ ቅርበት ለጥንቃቄ ያስፈልጋል አሉት ይሄ ችግር መከሰቱ የሚጠቁመው ነገር አለ እንዲህ ዘና ብሎ ወላጅ ነው ብለው ተዘናግቶ አብሮ የሚኖርበት አይደለም ጥፋት ሊፈጸም ስለሚችል ይሁን እንጂ ራስሽን በሩቅ አድርገሽ ሐቁ ግን 100% ይቀራል ማለት አይደለም ማለት ይሄን ማነሳው ምንድነው ሰዎች በተለይ በዚህ ዘመን የዲን ብቻ አይደለም የዑርፍ መሳሳትም ሲያጋጥም አንዳንድ የሰዎች ከባህል የሚወርሱት ነገር ይኖራቸውና ውስጣቸው የሆነ ስሜት እንኳን ቢኖር ደበቅ ያደርጋሉ አሁን ሁሉ ነገር ልቅቅ ብሏል አይ አባቴ እንዲህ አድርጎኛል እናቴ እንዲህ አድርጋኛለች ከዛስ በኋላ ምንም ነገር እንደሌለበት ማስተጋባት መጓዝ የሚፈልግ ሰው አለ ወላጆች ሐቃቸው የሚቀር እንዳልሆነ ምን ያህል የከበደ እንደሆነ ከዚህ እንወስዳለን አራተኛ አንቀጽ ያሰፈሩት قل تعالوا أتلوا ما حرم ربكم عليكم ألا تشركوا به شيئا وبالوالدين إحسانا በወላጆች ላይ መልካምን መዋል አሁንም ከተውሂድ ቀጥሎ ተነሳ ከተዛዛት ሁሉ ቀዳሚው ምን እየቀደመ ነው ያለው ተውሂድ ምን እያለ ነው قل تعالوا أتلوا ما حرم ربكم عليكم መጀመሪያው ላይ እንደዛ ሳልፈናል በዚህ ደረጃ ቀዳሚ ሆኖ ግን ዳዕዋ ላይ ያለው ተራው ሰው አይደለም ዳዕዋ ላይ ያለው እንኳን ከአብዛኛው ትምህርት ውስጥ ለዚህ ለአላህ ሐቅ ለተውሂድ የሚሰጠው ትኩረት አናሳ እስኪ ከዛሬ ያስተማርከውን ካሴት ተሰብስበውና ስለ ተውሂድ ስንት ይሆናል ያወራው ህዝባችን ስለማያስፈልገው የነቃ ይበቃ ስለሆነ ነው በዚህ መልኩ የተዘናጋ ነው ገበያ ላይ ካሉት መጽሐፍት ውስጥ ስለ ተውሂድ የሚያትቱት ትንሽ ናቸው ህዝባችን የበቃ የነቃ ሆኖ ነው የሽርክ ችግር ስለሌለበት ነው የሚያሳዝነው ግን መዘናጋት ብቻ አይደለም ወደ ተውሂድ የሚጣሩ አካላትን ስብዕና የመግደል ስራ ይሰራል እንዳትሰሟቸው እንዲህ ናቸው እነሱ ላይ አይደለም ደባ እየተፈጸመ ያለው ተንኮል እየተፈጸመ ያለው ህዝብ ላይ ነው ህዝብ እንዳይሰማ ሰምቶ ከሽርክ እንዳይወጣ ተውሂድን እንዳይረዳ
ተንኮል እየተፈጸመበት ያለው እንደዛ ነው ስለ ሽርክ ሲነሳ ስለ ተውሂድ ሲወሳ እንዳትበታተኑን ይላሉ ተውሂድ የሌለበት አንድነት ዋጋው ምንድነው መሐላችን ሽርክ ተንሰራፍቶ ያለው አንድነት ዋጋው ምን ዋጋ አለው حتى አንድነቱ ቢገነባ እንኳን በሆነ ባልተጠበቀ ነገር ይናዳል ከህያ ቆዳ የተሰራ ቤት ይበታተናል ጅቤ ጮህለት ይባላል እውነተኛ መሰረት ላይ ያልተገነባ አንድነት የሆነ ጊዜ በቀላሉ ይናዳል በቀላሉ የዱንያ ጉዳይ ይናዳል የሷሃቦችን አንድነት እስኪ እናስበው መሐላቸው የተለያዩ ክስተቶች ተከስተው እንኳን ከብረት የጠነከረ አንድነት ነበራቸው የዛ አንድነታቸው አውስና ኸዝረጅ ለዘመናት እኮ ነው የተጫረሱት አንድ ያደረጋቸው ምንድነው ተውሂድ ነው لا اله الا الله ያን ደመፋሰስ የገታ ያቆመ ስለዚህ አንድነት ከተፈለገ በተውሂድ ላይ ነው መገንባት ያለበት قل تعالوا اتلوا ما حرم ربكم عليكم الا تشركوا به شيئا وبالوالدين احسانا በወላጆችም ላይ መልካምን እንድትውሉ ከዛ ሌላኛው አንቀጽ وعبدوا الله ولا تشركوا به شيئا ይችን አንቀጽ ከፊሎች እዚህ ቦታ ላይ ያስፈራዋል አንዳንድ ኑስኻ ላይ ቀደም ብሎ ነው ያስቀመጡት እንደ ቦታው የተወሰነ ልዩነት ልናገኝ እንችላለን የሚያሳስብ አይደለም وعبدوا الله አላህን ተገዙ ولا تشركوا به شيئا በሱ ላይ ምንንም እንዳታጋሩ ምንንም የሚለውን በደንብ እናስምርበት ከዛም ابن مسعود رضي الله عنه يستلفت ملكت الله وصيه محمد صلى الله عليه وسلم التي عليها خاتمه የሳቸው ኻተም ያለበት ማህተም ያለበትና ደራቸው መመልከት የፈለገ ሰው እነዚህን ሶስት አንቀጾች ይመልከት አሉ ነብዩ ሰለላሁ ዐለይሂ ወሰለም ወረቀት ጽፈው ማህተም መተው ያስቀመጡት አደራ የለም ይሄን አይደለም ማለት የፈለጉት ኢብኑ መስዑድ ረዲየላሁ ዐንሁ የተፈለገው የሪሳላቸው ዋና ጭብጥ ትልቅ ማሳሰቢያ ይሄ እንደሆነ እየተናገሩ ነው ያሉት ትልቁ ክፍል ይሄ እንደሆነ ለመጠቆም ነው እንጂ ጽፈው ማህተም መተው አስቀምጠዋል ለማለት አይደለም የተፈለገው ይሄን ያክል የከበደ ነው ጉዳዩ ለማለት ነው ሌላ አለፍ ብሎ ሐዲስ ላይ የተወሳው ምንድነው መልእክተኛው ሰለላሁ ዐለይሂ ወሰለም ለሙዓዝ የተናገሩት ነው እሱ ምንድነው አላህ በባሮች ላይ ያለው ሐቅ የባሮቹ ግዴታ እንደዚሁም ባሮች በአላህ ላይ ያላቸው ሐቅ አላህ በራሱ ላይ ያደረገው ግዴታ ሁለት ነገር እንወስዳለን አንደኛ በእኛ ላይ ያለው ግዴታ ምንድነው የሚለውን እንወስዳለን ይሄም ማሳሰብ ነው የተፈለገው በእኛ ላይ ያለው ግዴታ ምንድነው ሳያጋሩ አላህን መገዛት ይሄን ያስገኘ ሰው ምን ቃል ተገባለት አላህ ላይ ቀጣው በራሱ ላይ ግዴታ አድርጓል የነሱ መብት አድርጓል የባሮቹ ሐቅ መብት አድርጎ አስቀምጦታል አላህ ግዴታ አለበት እንዴ አዎ ራሱ በራሱ ላይ ያስቀመጠው ሌላ አካል የሚያደርገው አይደለም ራሱ ነው የገለጸው ግዴታ ያደረገው ወይም በራሱ ላይ እርም حرام ያደረገው ከነዚህ ማስረጃዎች ውስጥ አንዱ እዚህ ጋር የሰፈረ ነው ሌላ ማስረጃ كتب ربكم على نفسه الرحمه ጌታችሁ ጻፈ ደነገገ على نفسه በራሱ ላይ እዝነት እንደነገገ ይላል ግዴታ አደረገ ሊያዝንላችሁ ግዴታ አድርጓል ሶስተኛ ማስረጃም ይሆነን በራሱ ላይ እርም ያደረገው ነገር መልእክተኛው ሰለላሁ ዐለይሂ ወሰለም በሐዲታቸው የገለጹት ያ ዒባዲ በሐዲት القدس ላይ ተጠቀሰ إني حرمت الظلم على نفسي ባሮቼ ሆይ እኔ በደልን በራሴ ላይ እርም አድርጌያለሁ حرام አድርጌያለሁ መበደል በአላህ ላይ حرام ነው አቅቶት አይደለም ከሱ ፍትሃዊነት ሙሉእነት ጋር የሚሄድ ስላልሆነ በራሱ ላይ እርም አድርጎታል ክልክል አድርጎታል حرمت الظلم على نفسي በነፍሴ ላይ እርም አድርጌዋለሁ وجعلته بينكم محرما በመካከላችሁም እንዲሁ حرام አድርጌዋለሁ فلا تظالموا እንዳትበዳደሉ ይላል فقلت الله ورسوله اعلم اللهنا መልእክተኛው ያውቃሉ አልኳቸው አሉ ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ይሄ የሳቸውን አደብ ነው የምናየው الله ورسوله
أعلم أدباتشو نو ألاوكم دارك ملس نو ألاوكم تكلن ينوكم اللاشو ግን ከዛ የበለጠ ምን ሆኗል ይሄ ለዘበን አላህና መልእክተኛው ያውቃሉ አልኳቸው ይሄ በተመለከተ ዲናዊ ሸሪዓዊ ጉዳይ ከሆነ አንድ ነገር አላሁ ወረሱሉሁ አዕለም ማለት ይቻላል ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ከጌታቸው ተቀብለው ሻሪዕ ናቸው ደንጋጊ ናቸው እሳቸው ያውቃሉ ሸሪዓውን ያደረሱት እሳቸው ስለሆነ ያውቃሉ ከሞቱ በኋላስ ኺላፍ አለ በዓለሞች መካከል ይቻላል አይቻልም የኺላፉ ጭብጥ ምንድነው ከፊሎች ሞተዋል አለቀ ስለዚህ አሁን ያውቃሉ ምንለው ለምንድነው ይላሉ ሌሎች ደግሞ አሁን ከሞቱ በኋላ ያለው ነገር ያንዳንዱን ያውቃሉ ማለት አይደለም የተፈለገው ግን ሻሪዕ ናቸው ደንጋጊ ናቸው ከጌታቸው ተቀብለው ያለ መጠቆም ነው የተፈለገው ይላሉ ምንም ስተት የለውም የሁለቱም ነጥብ የሚያጠነጥንበት ላይ ስተት የለውም ዋና ነጥቡን ከተመለከትን ማለት ነው እሺ አላሁ አዕለም ሁሌ የሚወደስ ንግግር አይደለም በነገራችን ላይ ሁሌ አደብ አይደለም አደብ የማይሆንበት ቦታ ሊኖር ይችላል ለምሳሌ አንድ ሰው የሚያውቀው ምላሽ ለመሸሽ ብሎ ያውቀዋል አላሁ ወረሱሉሁ አዕለም አለ ይሄ አይደለም ቦታው ለመሸሽ ብሎ ላለመመለስ ወይም ደግሞ አይቶ ላለመናገር ስንፍናውን ለመሸፈን አላሁ ወረሱሉሁ አዕለም አለ እውቀት ለመደበቅ ብሎ ላለመናገር ተጠየቀ ያውቀዋል ላለመናገር ለመደበቅ ብሎ አላሁ ወረሱሉሁ አላሁ አዕለም ቢል ይሄ ይወደዳል ማለት አይደለም ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በአንድ ወቅት አየወዱ አሐዱኩም أن تكون له جنة የምትለዋን አንቀጽ አያይዘው ጥያቄ ይጠይቃሉ በዚህ ላይ በምን ላይ እንደወረደ ታውቃላችሁ ብለው ጠየቁ አላሁ አዕለም አሉ ሰሃቦች ዑመር ተቆጡ قولوا نعلم او لا نعلم ወይ እናውቀዋለን ወይ አናውቀውም በሏል በዚህ መልኩ አትናገሩዋል እዚህ ላይ ሁሉ ባለማወቅ ነው በዚህ መልኩ የመለሱት ብለው ስላላመኑ ነው እንደዚህ ያደረጉት ስለዚህ እንደ ቦታው አደብም ይሆንበት አለ አንዳንድ ቦታ ደግሞ እንደ ሁኔታው ሊታይ ይችላል ማለት ነው አያዕቡዱሁ ወላ ይሽሪኩ ቢሂ ሸይአ ሊገዙት በሱ ላይ ምንንም ላይ ያጋሩ ነው ነፍይና ኢስባት መጣ አያዕቡዱሁ ማጽደቅ ማስገኘት እሱን ሊገዙት ነው ወላ ይሽሪኩ ቢሂ ሸይአ ከሙስሊም ሁለት ነገር ይጠበቃል አንድ ኢማን ዒባዳ ሁለት ምን ይጠበቃል ሌሎችን መካድ ከሱ ውጭ ያሉትን ይሄ ነፍይ ነው አይ እኔ አላህን እገዛለሁ ነገር ግን ሌሎችንም እገዛለሁ ምን ችግር አለው ዞሮ ዞሮ አላህን መገዛትን አስገኝቻለሁ ቢል አው ዒባዳን አስገኘ ግን ዒባዳ ዋጋለው ቁል ያ አዩሃ الكافرون لا اعبد ما تعبدون እናንተ ከሃዲዎች ሆይ በላቸው ለነብዩ ሰለላሁ ዐለይሂ ወሰለም የመጣ ማሳሰቢያ ነው እናንተ የምትገዙትን አልገዛም በላቸው እኔ የምገዛውንም እናንተ አትገዙም በላቸው እሳቸው አላህን ነው የሚገዙት ነብዩ ሰለላሁ ዐለይሂ ወሰለም ሙሽሪኮቹ አላህን አይገዙም እንዴ ለአላህ ዒባዳ ነበራቸው አልነበራቸው ነበራቸው እኮ ጧፍ እያደረጉ ለበይክ አላሁመ ለበይክ ይሉ ነበር የተለያዩ ዒባዳዎችን ይፈጽማሉ ግን ዒባዳቸው እንደ ዒባዳ አልተቆጠረም ምን ስላለበት ሽርክ ስላለበት እንደ ዒባዳ አልተቆጠረም ስለዚህ እኔ ጌታዬን እገዛለሁ ግን ሌላዎችንም እጣራለሁ ምን ችግር አለው ቢል ዒባዳ እንደ ዒባዳ አይቆጠርም ያለ ጣሃራ ሶላት እንደ ሶላት እንደማይቆጠረው ያለ ተውሂድ ዒባዳም ዒባዳ ተብሎ አይያዝም ማለት ነው ሸይኹ ያስቀመጡት ምንድነው فيه مسائل በዚህ ርዕስ ስር ያሉ አንኳር ነጥቦች አሉ መሳኢል ጥያቄዎች ለማለት አይደለም ከርዕሱ የሚወሰዱ ወሳኝ ነጥቦች አንኳር ነጥቦች በየርዕሱ ስር እንዲያርገው ያስቀምጣሉ ብዙ ሸርሖች ላይ فيه مسائل ሳይካተት ልናገኘው እንችላለን ወይም እንዲሁ ሳይብራሩት ታልፎ ልናገኘው እንችላለን ነገር ግን እነዚህ ትኩረት የሚፈልጉ ናቸው የሚታለፉ አይደሉም ባቡን ምን ያህል እንደተረዳ ነው ራሳችንን እንገመገምበትም ነው አንዳንዴ የገባን መስሎን እዚህ ሲጠቀስ ይሄ ከዚህ ባብ ጋር ምን አገናኘው ምንለው ነጥብ ይገጥመናል የሸይኹን የጠለቀ እስቲንባጥ አቅም የምናይበትም ነው እዚህ ውስጥ የዑለማ እገዛ ካላገኘን በስተቀር በቀላል ማናገኛቸው አሉ ስለዚህ ወሳኝ ነጥቦች ናቸው ችላ ምንላቸው አይደለም فيه مسائل الاولى
ከርዕሱ የሚወሰዱ አንኳር ነጥቦች ውስጥ የመጀመሪያው الحكمة في خلق الجن والإنس ጅንና ሰው ለምን እንደተፈጠሩ ሕክማ ጥበቡ ተገልጿል የት ነው ያለው ኢላ ሊዕቡዱን የሚለው ላይ ያንዳንዱ ማዛመድ አለብን ቦታውን ማግኘት አለብን الثانية ሁለተኛ أن العبادة عبادة أملكه هي التوحيد توحيد እንደሆነች ተጠቁሟል لأن مبنية ነው የሚለው እናንተ ጋር ነው እንደዚሁ ነው أن العبادة مبنية على التوحيد لأن الخصومة مكنياتهم موجد بنبياتنا بهزموች መካከል የተከሰተው ፍጭት فيه بس ላይ ስለሆነ በምን ላይ በተውሂድ ጉዳይ ስለሆነ እና إلا ليعبدون የመጀመሪያው وما خلقت الجن والإنس إلا ليعبدون ለመጀመሪያው ለሁለተኛው እዚሁ ላይ إلا ليعبدون የሚለው በነብያትና በህዝቦቻቸው መካከል የተከሰተው አላህን አምልኩ አታምልኩ አይደለም አምልኮታቸው በተውሂድ ይሁን ነው የመካ ሙሽሪኮች ዒባዳ ነበራቸው ዒባዳቸው ግን ከተውሂድ ተራቆተ ነበር ተውሂድ አልነበረውም ይሄ ምን ይሰጠናል ከተውሂድ ከዒባዳ ማለት ان العباده ዒባዳ ማለት ተውሂድ ነው ማለትም ዋጋ የሚኖረው ተውሂድ ሲኖር ነው ማለት የተውሂድ ዋና የዒባዳ ዋና ክፍሉ ተውሂድ እንደሆነ ወይም ዒባዳ ዋጋ የሚኖረው ተውሂድ ሲኖር እንደሆነ እየተጠቆሙ ነው ያሉት لأن الخصومة فيه ማለት ምክንያቱም በነብያትና በህዝቦቻቸው መካከል የነበረው ግጭት በሱ ሰበብ ነው በምኑ በተውሂድ በዒባዳ አይደለም ዒባዳን በማጥራት ላይ ነው ዒባዳን ኢኽላስ በማድረግ ላይ ነው الثالثة ሶስተኛ أن من لم يأتي به እሱን ያላመጣ ያላስገኘ ሰው ምኑን ከኋላ የተጠቀሰው ተውሂድን ያላስገኘ ሰው لم يعبد الله اللهን አልተገዛም ففيه معنى قوله ይህንን የሚያስይዘን ቀጥሎ ያለው የቁርአን አንቀጽ መልእክት ነው ولا أنتم عابدون እናንተም አምላኪዎች አይደላችሁም ما أعبدون የማመልከውን ነብዩ ሰለላሁ ዐለይሂ ወሰለም እንዲሉ ታዘዋል እኔ የምገዛውን እሳቸው የሚገዙት አላህን ነው የምትገዙ አይደላችሁም ለምን ዒባዳችሁ ሽርክ ስላለበት ስለማይቆጠር ይያሉ الرابعة አራተኛ الحكمة ጥበቡ ሕክማው ተገልጿል في إرسال الرسل የመልእክተኞች መላክ ለምንድን ነው የተላኩት የት ነው የምናገኘው ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت ይሄ ነው አላህን ተገዙ ጣዖታትን ራቁ የመልእክተኞች መላክ ዓላማ ይሄ ነው ሰዎች አላህን በብቸኝነት እንዲገዙና ከሽርክ እንዲርቁ الخامسة አምስተኛ أن الرسالة መለኮታዊ መልእክት رسالة عمت كل أمة ሁሉንም ህዝብ እንዳጠቃለለች في كل أمة ሚለው ላይ እናገኘዋለን ይሄን السادسة ስድስተኛ أن دين الأنبياء واحد የነብያት እምነት ሃይማኖት መሰረቱ አንድ እንደሆነ እናገኛለን ከየት ነው የምናገኘው ولقد بعثنا في كل أمة رسولا كذا የሁሉም መልእክት ምንድነው أن يعبدوا الله واجتنبوا الطاغوت መሰረታዊ መልእክቱ ይሄ ነው በሐዲስም ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል والأنبياء إخوة لعلات ይላል ነብያት ልክ አንድ ሰው ከተለያየ ሴት እንደሚወልዳቸው እህትማማች ወንድማማቾች እንደዛ ናቸው ወንድማማች ናቸው አሉ ኡመሃቱሁም ሸታ እናቶቻቸው ይለያያሉ ወዲኑሁም ዋሂድ እምነታቸው ግን አንድ ነው አሉ ሃይማኖታቸው አንድ ነው ስለዚህ እስልምና ኢስላም የሙሐመድ ሰለላሁ ዐለይሂ ወሰለም በሳቸው የተጠነሰሰ እምነት አይደለም የሁሉም መልእክተኞች እምነት ነው እስላማዊ ግንዛቤ ይሄ ነው ከአደም ጀምሮ የሰው ልጆች እንዲከተሉት በአላህ የተዘረጋው እምነት እስልምና ነው ስለዚህ አደም ሙስሊም ነበሩ ኢድሪስ ሙስሊም ነበሩ ሙሳ ኢብራሂም ኑህ ሁሉም መልእክተኞች ሙስሊሞች እንደነበሩ ነው የምናምነው ሙስሊም ማለት ለፈጣሪ በተውሂድ እጅ የሰጠ ማለት ነው ሁላቸውም እጅ ሰጥተዋል ስለዚህ ሁላቸውም ሙስሊሞች ናቸው السادسة السابعة سبعتኛ المسألة الكبيرة تلق نطب أن عبادة الله مجزات لا تحصل أتجنم إلا بالكفر بالطاغوت طاغوتን በመካድ እንጂ አትገኝም ጣዖት መካድ በጣዖት መካድ ካልኖረ አላህ መገዛት የሚባለው ዋጋ አይኖረው የመካ ሙሽሪኮች ለአላህ ዒባዳ ነበራቸው ያልተቆጠረው ለምንድነው ጣዖትን በጣዖት አልካዱ ከጣዖት ጋር
የሙጥኝ እንዳሉ ነው የሞቱት ብዙዎቹ የሞቱት በዛ መልኩ ሞተዋል ስለዚህ ዒባዳ ዋጋ የሚኖራት አላህ መገዛት ዋጋ የሚኖረው ጣዖት መካድ ሲኖር ነው በጣዖት መካድ ففيه ይህንን በተመለከተ معنى قوله ቀጣዩ አንቀጽ መልእክት ይሄን ያስይዛል فمن يكفر بالطاغوت በጣዖት የካደ ሰው ويؤمن بالله እንዲሁም በአላህ ያመነ በአላህ ከማመን እንዲሁም ቀድሞ ምን ተጠቀሰ በጣዖት የካደ ከዛም በአላህ ያመነ ሁለቱን ያስገኘ ሰው فقد استمسك بالعروة الوثقى استماماً زلبت برقتم ጨብጧል لنفسها لها مقورة إلى الله الثامنة سمنتنيا أن الطاغوت طاغوت مالت عام تقلاينو في كل ما عبد من دون الله كالله وجب من ملك نجر بعد تقلاي كل يكاتت يجلال التاسعة عظم شأن ثلاث الآيات المحكمات يتذكرت سورة الأنعام لا يمكنت ሶስቱ አንቀጾች የነዚያ ደረጃቸው ምን ያህል ከፍ ያለ እንደሆነ في سورة الأنعام عند السلف سلفوች ዘንድ የማንን ለመጠቆም ነው የኢብኑ አባስ የኢብኑ መስዑድን ማሳሰቢያ ለማንሳት ነው وفيها 10 مسائل በዛ ስር 10 ነጥቦች አሉ اولها የመጀመሪያው النهي عن الشرك ከሽርክ መከልከል ነው እነዚህ 10 ኑዛዜዎች 10 አደራዎች ተብለው ይጠራሉ በዚህ አንቀጽ ላይ የተዘረዘሩትን ብንቆጥራቸው 10 ማሳሰቢያዎችን እናገኛለን የመጀመሪያው ቀዳሚው ከሽርክ የሚከለክል ነው العاشرة السرنيا الآيات المحكمات محكمات يهونو يتكشنو يالتشارو يهون አንቀጾች في سورة الإسراء ውስጥ ያሉ وفيها 18 مسألة 18 ነጥቦች አሉ بدأها الله بقوله الله እንዲህ ሲል ጀመራቸው لا تجعل مع الله إلها آخر كالله ጋር ሌላን አምላክ አታድርግ الله እንጥላ አይደለም የሚለው ምን እንደሚለው እንደሚለው لا تجعل مع الله كالله ጋር አታድርግ አላህን ይዘህ ሌላ ትጨምር إله آخر ሌላን አምላክ فتقعد مذموما مخذولا يتوردك يتوقسك ሆነ ትቀመጣለህና በዚህ ጀመረ وختمها بقوله እንዲህ ሲል ደግሞ ቋጫት ولا تجعل مع الله كالله ጋር አታድርግ إلها آخر ሌላን አምላክ فتلقى في جهنم مستورورا له ملوما مدحورا እንደዚሁ የተወቀስክ የተዋረድክ ሆነህ ونبهنا الله سبحانه الله أسجنزبن على عظم شأن هذه المسائل ينزهم والثاني نتبوج تلك أنتاتشون كبدتاتشون بقوله انديسيل ذلك مما أوحى إليك ربك إيه تزرزروا جيتا بانتلاي كاورد وستنو من الحكمة كتبب كبدتون يتقومنوا 11 أسرى أندنيا آية سورة النساء سورة النساء أنكز التي تسمى آية الحقوق 10 السروج حقوق اللبات بلا متتكس بدأها الله تعالى بقوله واعبدوا الله ولا تشركوا به شيء أبلوني جمر الله انت قزوا بسليمانم التقاروا 12 التنبيه على وصية رسول الله صلى الله عليه وسلم عند موته أي الذي مات عليه موتبته هنا أدرى تتكم الناقين ابن عباس ابن مسعود يستلالفت سندو يتوسن دكمت علبت كفيلوج حسن بلواس كمت أوتال 13 معرفة حق الله علينا بين لا يالو يا الله حق ما وقل لم يقبا كمعاذ حديث من ناقين أسرارات معرفة حق العباد يباروچن حق ما وق عليه بس لا يالو فالله لا إذا أدوا حقه يسن حق كاد الرسول توحيد كنوراچو 15 أن هذه المسألة لا يعرفها أكثر الصحابة يتنطب أبزانيوچ الصحابوچ عندما يقوت تتقمال يتنيوا معاذ لسوچ لابسر ወይ ሲሉ አይ እንዳታበስር ያሉበት ለመጠቆም ነው አስገኝቷል ማስገኝቱ ላይ አይደለም ግን ይሄንን ያስገኘ ሰው አላህ ላይ ቀጣው ቃል ገብቶለታል የሚለውን ይሄን አለ ብዙዎች ያልደረሳቸውም ለማለት ነው ምን ለማለት ነው ቀጥሎ ያለው ላይ ግልጽ ይሆናል 16 جواز كتمان العلم للمصلحه ለሆነ ፋይዳ ሲባል ዕውቀትን መደበቅ እንደሚቻል ምክንያቱም ለሙዓዝ ነገሩ
ሙዓዝ ግለሰቦች ላሳወቅ ሲሉ አይ ተዋሉ ለምን ይሄንን ይዘው እንዳይዘናጉ ይሄን ይዘው ከሌላ ትእዛዛት እንዳይዘናጉ ብለው መጠቆማቸው ከሰሃቦች ከሌሎችም ተገይቷል ከዑለማኡል እስላም ተገይቷል ኢማሙ አህመድ መሪዎች ላይ ማመጽን መውጣትን የሚያስይዙ የሚመስሉ አንዳንድ ሐዲሶች እንዳይወሩ ከልክለዋል ምክንያቱም መውጣት እንደማይቻል የሚጠቁሙ አንድና ሁለት አይደለም ማአት ሐዲሶች ናቸው እነዚህን ያላግባብ መንዝረው ሰይፍ ይዘው ቢወጡ መተላለቅ ነው የሚከተለው እና ይሄንን ያወራቸው ሰው እንዳትፈትኑ ብለው የከለከሉበት እናገኛለን ከኢማሙ ማሊክም እንደዚህ ሌሎች እናገኛለን በሌሎች ጉዳዮች ላይ 17 استحباب بشارة المسلم بما يسره مسلمን በሚያስደስተው ነገር ማብሰር የተወደደ እንደሆነ ስለዚህ ሰዎች ዘንድ ደስታን ማስገባት ምን ያህል የተወደደ እንደሆነ እንወስዳለን 18 الخوف من الاتكال على سعة رحمة الله يا الله اذنت صفات ምን ያህል ሰፊ እንደሆነ ያነሳን እዛ ላይ መንጠልጠል እንዳይኖር መስጋት ያስፈልጋል አንዳንዶች እንደዚህ አታድርግ አላህ ይቀጣል አላህ እንዲህ የሚያደርገን ይቀጣል ሲባሉ አላህ ጀነቱን አህያ ያስርበት ይላል አንዳንዱ ጀሃነሙን አህያንም ያስርበት ለሁሉም አለው አላህ መፍራት እንጂ የሱ እዝነት صفات ሊያዘናጋና ይገባም እዝነቱ የሰፋ ነው ግን አማኝ በخوفና በረጃ መሃል ነው መሆን ያለበት ወደፊት ይመጣል 19 አንድ ሰው የማያውቀው ነገር ሲገጥመው አላህ ወረሱሉሁ አዕለም ማለት እንደሚችል አሳልፈናል በእውቀት ሰዎችን ከሰው መምረጥ እንደሚቻል ይሄን በነገረው ይጠቀማል ይሄን በነገረው የበለጠ ሊጎዳ ይችላል ለምሳሌ بلا خوف ولا مطر نبي صلى الله عليه وسلم صلاه ያሳጠሩ የጀምዕ ያረጉበት አለ አንዳንዱ ይሄን ሰምቶ ከመስጂድ ሊቀር ይችላል የሐዲስ ጭብጥ እንደዛ አይደለም ስለዚህ ሰው ሊመረጥ ይችላል ማለት ነው ሰው እየመረጡ መናገር ያስፈልጋል እንዳይጎዳው አንዳንዶች ሀያኛ የነብዩ ሰለላሁ ዐለይሂ ወሰለም ተዋዱዑሁ መተናነሳቸው አህያ ላይ የተቀመጡትም ሰው ጨምረው ነው ብቻቸውን አይደለም ከንጉስ በላይ እኮ ናቸው አይደል እንዴ የፍቅር ሁሉ ቁንጮ ናቸው ዛሬ ትንሽ ቀበሌው ላይ ስም ያለው ሰው እንኳን እንደዚህ ሆኖ አይሄድም እየቻለ አህያ ላይ ተቀምጦ አይሄድም እየቻለ ሌላ ሰው ጨምሮ አይሄድም የሳቸው መተናነስ እዚህ ውስጥ እናያለን 22ኛ እንስሳ ላይ ሰዎችን ደርቦ ማያዝ እንደሚቻል ማይጎዳ ከሆነ እንስሳው ማይጎዳ ከሆነ 23ኛ የሙዓዝን ደረጃ እንወስዳለን ከየት ነው የምናገኘው የሙዓዝን አትሰማኝም እሺ አተድሪ ብለው መጠየቃቸው ምኑ ላይ ነው ነጥቡ መሐል ሸሂድ የሙዓዝን ደረጃ የሚጠቁም ነገር አለ እዛ ዘገባ ውስጥ የት ላይ ሙዓዝን በዚህ ዒልም ለይተው ነው የነገሯቸው አይደለ ለሌሎች ልናገር ሲሉ አይ እንዳትናገር የሙዓዝ ደረጃ እኮ እዚህ ላይ ይታያል አይደለ ይሄ ዕውቀት የሚነገራቸው አይነት ሰዎች ውስጥ ናቸው ደረጃቸው ከፍ ያለ ስለሆኑ ነው ለሌሎች ግን ሊጎዱ ይችላሉ ታዋቸው ይያሉ ነው ያሉት ማቅረባቸውም ራሱን ችሎ አለ የመጨረሻው ነጥብ ምንድነው ዒደሙ ሸእኒ هذه المسألة የዚች መስአላ የዚች አንኳር ነጥብ ምን ያህል የራቀች እንደሆነ የትኛዋ በሙዓዝ የተላለፈ ዋና መልእክት ጭብጥ ምንድነው አላህ በባሮቹ ላይ ያለው ሐቅ እና ባሮች በአላህ ላይ ያላቸው ሐቅ እሱ ምንድነው በሱ ላይ እሱ ሊገዙትና ላያጋሩት ይሄን ካስገኙ ደግሞ ላይቀጣቸው ተብሎ የተገለጸው ምን ያህል የገዘፈ እንደሆነ ተጠቁሞ እናገኛለን እዚህ ላይ ይበቃናል سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك